አዲስ ነገር እየተፈጠረ አይደለም። ሁሌም ምንድነው ተደጋጋሚ ነገር ነው እየተደረገ ያለው። ገባ? ሲቀጥል ደግሞ አሁን ነገ ይሄ ልጅ እውነት አሁን ተስተካክሎ ነገሩ እሺ ጥሩ ሆነ ተብሎ እኔ አብረን ገብተን ትላንትና እንደዛ ሆኖ አሳልፈን እንደገና ዛሬ ይስተካከላል ብዬ ገብቼ አባቱን ያላከበረ ልጅ እንደገና ዛሬ በብዙ መንገድ እኮ እኔ ማለት አንተም እያወራኸኝ ነው፣ ጋሼ እየደወለለት ነው። እዛ ያለው ጉዳይ እኔ ከአባቱ አይበልጥም። ይበልጣል እንዴ? ይበልጣል? እዛ ያሉት ጓደኞቹ ይበልጣሉ ከአባት? በፈጣሪ ስም እንደዚህ ወንድም እኮ ነው እንደዚህ ወስለት ያለው ማለት ነው። ሩታ እኮ አይደለችም። እስኪ ከወለደኝ ማንን ተማጋ ተገናኝ? ተማም አልተገናኘ ከማም ማለት ነው። እውነቴን ነው። ከማም በጣም ጨዋ ናት እንዴ። እናንተ እኮ እየተጫወታችሁባት ነው እንዴ። ሳኖር እኮ ያላለችውን እኮ አለች እያላችሁ። ሩታ እኮ ምንም ነገር ጥፋት የለባትም። ጥፋተኛው ማን ነው? አብርሽ ነው እንዴ። አባት ነኝ ለልጅ ይሄን ቪዲዮ በኋላ ያየዋል ብሎ ማሰብ፣ ለሚስቱ ማሰብ ያለበት ማን ነው? አብርሽ እንዴ። እሱ መታረቅ የሚፈልግ ቢሆን ሲጀመር ደግሞ እናንተ ማን ናችሁ? እናንተ እኮ ማለት ነው አንተን ተንበረከክ ለወንድምህ ነው ይቅርታ የምትለው። ይሄ ብሎ ነገር የለም ሀቂቃ ማለት ነው። እኔ ባሌ ይሄ ነገር ካሰራ እውነት እኔ ወንድሙ መጥቶ ይቅርታ ቢለኝ እኔ አልቀበለውም። ይቅርታና አዎ አልቀበለውም። የማልቀበልበት ምክንያት ምንድን ነው? በጣም ተጨማለቀ። ማንም ሴት እያመጣ ማንንም ሽሩሩ እያለ ማንንም አስባችሁታል። እኔ ይሄን አልሰማም። እና አንተ ማነህ ጋሽዬ? ብዙ ጊዜ ሩታ ነው ታዩ ይስተካከላል ይሄ ነገር እንዴት እኔ ሳልሰማ ብዙ ነገር እያለ ነበር ጋሽዬ ሩታን እየተቆጣ ሀቂቃ ማለት ነው። እኔ ሩታዬን እንዴ ቆጣ አልፈልግም። ከእንግዲህ ወዲያ ሩታዬንም በቃ እንደዚህ ነው በራሷ ውሳኔ ተወሰነ። እሱ የራሱን ህይወት እየኖረ ነው። ተዋት በቃ እውነቴን ነው። ተውት አርጓት። እናንተ ትመጡና ዛሬ ነገም ትመጡና አይ ሩታ ክሱን አንሺ እንዴ። ለምን ታነሳለች? ትኖርበት እንጂ እውነት ትኖርበት። በቃ ትለያይና ትኖርበት። እሱም ደግሞ እንደፈለገው። አዎ አንተ እኮ ማለት ነው በወንድምህ ቦታ ብትሆን በሩታ ቦታ ብትሆን እርግጠኛ ነኝ እኔ እንጃ ልጅቷን አጠገብህ ራሱ አታስቀምጣትም። ኤፍሬም ሀቂቃ ማለት ነው። ለሩታ ካሰብክ ለልጅህ ወይ አጎት አይደለ? በመጀመሪያ ግን ወንድምህን ነው። ወንድምህ መስተካከል አለበት። ወንድምህን ነው እንጂ ሩታ እኮ ማለት ነው እውነት ድሮን ራሱ መመለስ ትፈልግ ነበር። አሁን ግን እኛ ራሱ ዘግቶናል። እንኳን እሷ እኛ ራሱ ዘግቶናል ማለት ነው። እውነቴን ነው። እና አንተ አሁን ለሩታ ብለህ እንደዚህ ለአብርሽ ብለህ ለወንድም ብለህ ይቅርታ ስጠይቅ ተንበርክከህ ስታወራ ምናምን በጣም ታሳዝናለህ። በእውነት በጣም ነው የምታሳዝነው። ለምን ሩታን የጠቀምክ ወይ ደግሞ ወንድምህን የጠቀምክ መስሎ ተሳስተሃል። ማንንም አልጠቀምክም። እዚህ ጋር ራስን ነው ዝቅ ያደረከው። ሩታ ማለት ነው ክብር ነው የምትፈልገው። ክብር፣ የሚያከብራት ወንድ፣ የሚንከባከባት ወንድ፣ ጀግና ወንድ፣ የቤት አባወራ። አዎ አባወራ፣ ስነ ስርዓት ያለው ማንንም ሴት እያመጣ የሚሽለጥለጥ ሳይሆን በቃ ስነ ስርዓት፣ ለሚስቱ ብቻ ታማኝ ሀይጋ ማለት ነው። እንደዛ ነው ሩታ የምትፈልገው። ግን ወንድምህ ምንድን ነው እዚህ ቅድም ዛሬ ቪዲዮ ራሱ የተለቀቀው አያችሁት? ዋና ላይ ማለት ነው ራቆታቸውን ሆኖ ማለት ነው። ይሄ ብልግና፣ አንድ ብልግና ደግሞ የሜዳ አህያዋ ማለት ነው። የሜዳ አህያዋ መጀመሪያ ማራቅ ካለባችሁ ተወንድምህ ጋር ወንድምህን በሙሉ ጨርሳችሁ ችግራችሁን ምናችሁን ሴትዮዋን አባራችሁ አዎ እነሱን አባራችሁ ምቶሎ ችግር የለም። ግን የሜዳ አህያ ሽሩሩ እሱ መታረቅ የሚፈልግ ቢሆን ሲጀመር ደግሞ እናንተ ማናችሁ? እናንተ እኮ ማለት ነው አንተን ተንበረከክ ለወንድምህ ነው ይቅርታ የምትለው። ይሄ ብሎ ነገር የለም ሀቂቃ ማለት ነው። እኔ ባሌ ይሄ ነገር ካሰራ እውነት እኔ ወንድሙ መጥቶ ይቅርታ ቢለኝ እኔ አልቀበለውም። ይቅርታና አዎ አልቀበለውም። የማልቀበልበት ምክንያት ምንድን ነው? በጣም ተጨማለቀ።
ማንም ሴት እያመጣ ማንንም ሽሩሩ እያለ ማንንም አስባችሁታል? እኔ ይሄን አልሰማም። እና አንተ ማነህ ጋሽዬ? ብዙ ጊዜ ሩታ ነው ተይው ይስተካከላል ይሄ ነገር እንዴት እኔ ሳልሰማ ብዙ ነገር እያለ ነበር ጋሽዬ ሩታን እየተቆጣ ሀቂቅ ማለት ነው። እኔ ሩታዬን እንዲ ቆጣ አንፈልግም። ተንግዶ ወዲያ ሩታዬንም በቃ እንደዚህ ነው በራሷ ውሳኔ ተወሰነ። እሱ የራሱን ህይወት እየኖረ ነው። ተዋት በቃ እውነቴን ነው። ተዋት ትውት አርጓት። እናንተ ትመጡና ዛሬ ነገም ትመጡና አይ ሩታ ክሱን አንሺ እንዴ! ለምን ታነሳለች? ትኖርበት እንጂ እውነት ትኖርበት። በቃ ትለያይና ትኖርበት። እሱም ደግሞ እንደፈለገው። አዎ አንተ እኮ ማለት ነው በወንድምህ ቦታ ብትሆን በሩታ ቦታ ብትሆን እርግጠኛ ነኝ እኔ እንጃ ልጅቷን አጠገብህ ራሱ አታስቀምጣትም። ኤፍሬም ሀቂቃ ማለት ነው። ለሩታ ካሰብክ ለልጅ ወይ አጎት አይደለህ። በመጀመሪያ ግን ወንድምህን ነው። ወንድምህ መስተካከል አለበት። ወንድምህን ነው እንጂ ሩታ እኮ ማለት ነው እውነት ድሮን ራሱ መመለስ ትፈልግ ነበር። አሁን ግን እኛ ራሱ ዘግቶናል። እንኳን እሷ እኛ ራሱ ዘግቶናል ማለት ነው። እውነቴን ነው። እና አንተ አሁን ለሩታ ብለህ እንደዚህ ለአብርሽ ብለህ ለወንድም ብለህ ይቅርታ ስጠይቅ ተንበርክከህ ስታወራ ምናምን በጣም ታሳዝናለህ። በእውነት በጣም ነው የምታሳዝነው። ለምን ሩታን የጠቀምክ ወይ ደግሞ ወንድምህን የጠቀምክ መስሉ ተሳስተሃል። ማንንም አልጠቀምክም። እዚህ ጋር ራስን ነው ዝቅ ያረከው። ሩታ ማለት ነው ክብር ነው የምትፈልገው። ክብር፣ የሚያከብራት ወንድ፣ የሚንከባከባት ወንድ፣ ጀግና ወንድ፣ የቤት አባወራ። አዎ አባወራ፣ ስነ ስርዓት ያለው ማንንም ሴት እያመጣ የሚሽለጥለጥ ሳይሆን በቃ ስነ ስርዓት፣ ለሚስቱ ብቻ ታማኝ ሀይቀ ማለት ነው። እንደዛ ነው ሩታ የምትፈልገው። ግን ወንድምህ ምንድን ነው እዚህ ቅድም ዛሬ ቪዲዮ ራሱ የተለቀቀው አያችሁት? ዋና ላይ ማለት ነው ራቆታቸውን ሆኖ ማለት ነው። ይሄ ብልግና፣ አንድ ብልግና ደግሞ የሜዳ አህያዋ ማለት ነው። የሜዳ አህያዋ መጀመሪያ ማራቅ ካለባችሁ ተወንድምህ ጋር ወንድምህን በሙሉ ጨርሳችሁ ችግራችሁን ምናችሁን ሴትዮዋን አባራችሁ አዎ እነሱን አባራችሁ ምቶሎ ችግር የለም። ግን የሜዳ አህያ ሽሩሩ እያለ አበጋዝ አብርሽ ለሩታ ይሆና ተብላችሁ ታስባለህ? አንተ ራሱ ማሰብህ በጣም የምታሳዝነው እውነት ለመናገር ማለት እኔ ምንም አይደለም፣ ግን ታሳዝናላችሁ ሀቂቃ ማለት ነው። በጣም የምታሳዝኑት እንዴ! እዚህ ጋር ትናንትና ሽሩሩ እያለ ዛሬ ሽሩሩ እያለ እንዴ! ራቆታቸውን እየሆኑ እኮ ነው ጋይዝ። ዛሬ ሩታ እንዴት ነው ብታበርክ ከይቅርታ የምትላት? አንተ ማነ? ምን አጠፋ? አንተ እኮ ምንም አላጠፋም ኤፍሬም። አንተ እኮ በሰው ህይወት አልኖርም። በሱ ህይወት እሱ ራሱ ሩታን የሚፈልግ ቢሆን እንደዛ አይሽለጥለጥም፣ እንደዚህ አይዋልግም፣ እንደዚህ ባለጌ፣ እንደዚህ ከሴቶቹ ጋር በቃ አይለጣጠፍም። አንድ ባለትዳር ሰው ከሴት ጋር አይለጣጠፍም። ስነ ስርዓት ያለው ሰው ነው የሚሆነው። ይሄ ግን ወንድምህ ግን በጣም ባለጌ፣ በጣም ከምታስበው በላይ ማለት ነው። ሴት አሰዳቢ። ኧረ እሱን አልፈርድም። እሷ ራሱ ሴት አሰዳቢ ናት። ሴቷ የሜዳ አህያዋ በጣም ሴት አሰዳቢ ናት። እና ሩታዬ በእውነት ጀግና ናት። እኔ ምንም አልልሽም ሩታዬ፣ እውነት በአቋም ምንም ነገር አቋምሽ እንዳትቀይሪ። እውነት ይበቃል። እስከ ዛሬ ይበቃሻል። ይለሱ